ሰላም ሰላም ጤና ይስጥልኝ ውድ የድውር ክሮሼ ቲዩብ ቤተሰቦች እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ዛሬ እንደተለመደው በአዲስ ስራ እንዲሁም በአዲስ ወግ መጥቻለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። አሁንም ቢሆን ካልደከማችሁ ካልሰለቻችሁ ፕሊዝ ሰብስክራይብ በተናን በመጫን ላይክ ሼር በማድረግ እንድትተባበሩኝ እጠይቃለሁ። ቀጥታ ወደ ወጉ። ፍጹም አይደለሁም ሰው ነኝና ይብቃኝ ወቀሳ ይብቃኝ ጭንቀቱና። ውድ ቻናሌ ቤተሰቦች ዛሬ የምንጫወተው በውጭ ካሉ ጠላቶች ይልቅ በውስጣችን ላደፈጠው ምንም ብናደርግ ጥፋት ብቻ ስለሚፈልግብን ራሳችንን እንድንጠላ ስለሚያደርገን የውስጣችን ጨካኝ ዳኛ ነው። ዛሬ በውስጣችን ያለ ዳኛ ፍርድ ቤት አፍርሰን ከገዛ ራሳችን ጋር ሰላም የምናወርድበትን ጥበብ እናወጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ስንት መልካም ነገር ብታደርጊ፣ ስንት ሰው ብታስደስቺ፣ ሌሊት አልጋሽ ላይ ስተኝ ግን አይምሮሽ የሰራሹን አሳምሮ ሳይሆን ይሳትሹን ትንሽ ስህተት ብቻ መዞ እያወጣ በሀሳብ ጅራፍ ይገርፍሻል። እስቲ አንዲት ሴት ውብ የኪነ ጥበብ ባለሙያ ታሪክ ልንገራችሁ። እቺ ሴት እጆቿ ድንቅ ነገሮችን ይፈጥራሉ። የምስራቸው ስራዎች የሚያየው ሁሉ በደስታ ይደመምባታል። ሰዎች ይወዷታል፣ ያከብሯታል። ነገር ግን እሷ መስታወት ፊት በቆመች ቁጥር የምታየው ውበቷን፣ ጥንካሬዋን ወይም የሰራችውን ታላቅ ስራ አልነበረም። የምታየው ጉድለቶቿን ብቻ ነው የምታየው። አንገትሽ እኮ ያምራል፣ ግን ፊትሽ ላይ ያለው ነጠብጣብ ይረብሻል ይላታል መስታወቱ። ከዛ ደግሞ ዛሬ ድንቅ ስራ ሰርተሻል፣ ግን እኮ እዚያሽ ቦታ ላይ ተሳስተሻል ይላታል። በየቀኑ አይምሮዋ የመልካም ነገሮቿን ማህደር ይዘጋና የጉድለቶቿን ማህደር ብቻ ይከፍታል። በዚህ የተነሳ ሰዎች ሲያደንቋት እያታለሏት እንደሆነ ታስባለች። እውነተኛ ውበቷን ማየት አቅቷት በገዛ አይምሯ ፍርድ ቤት ተኮንና ትኖራለች። ትናንት በሰራሁት በተሳሳትኩት ራሴን ስወቅስ ራሴን ጎዳሁ። ፍጹም አይደለሁም ሰው ነኝና ይብቃኝ ወቀሳ ይብቃኝ ጭንቀቱና። ለካሴ በውስጣችን ያለው ጥፋት ፈላጊ ድምጽ እኛ ብቻ ያጋጠመን አይደለም። በስነ ልቦና ሳይንስ ውስጥ ይህ ሁኔታ ኢምፖስተር ሲንድሮም ወይም የአስመሳይነት ስሜት ይባላል። ታዋቂዋ አሜሪካዊት ደራሲ ማያ አንጀሎ ከ11 በላይ ታላላቅ መጽሐፍትን ጽፋ በዓለም አቀፍ ደረጃ ሽልማቶችን ስትቀበል በውስጤ ሁልጊዜ የሚጨንቀኝ ነገር ቢኖር ሰዎች አንድ ቀን መጥተው ውሸታም ነሽ ብለው የሚያጋልጡኝ የሚመስል ስሜት ይሰማኛል ብላ ነበር። አስቡት፣ ያችን ታላቅ ሴት እንኳን ያ የውስጥ ድምጽ ይረብሻት ነበር። በሌላ በኩል ታዋቂው የስነ ልቦና ባለሙያ ዶክተር ክሪስቲን ኔፍ ሰልፍ ኮምፓሽን ለራስ የሚሰጥ ርህራሄ በሚለው መጽሐፏ ላይ እንዴት ትላለች? አብዛኞቻችን በቅርብ ጓደኞቻችን የምንሰጠው ፍቅርና ርህራሄ ለገዛ ራሳችን አንሰጥም። ጓደኛችን ስትሳሳት አይዞሽ የሰው ልጅ ይሳሳታል ብለን እናጽናናታለን። ራሳችን ስንሳሳት ግን በቁጣ ጅራፍ ራሳችንን እንገርፋለን። ራሳችንን መጥላትና ጥፋት ፈላጊ መሆን ደግነት ወይም ትህትና አይደለም። የውስጥ ቁስላችን ያመጣው የተዛባ መስታወት ነው እንዲህ እንድናስብ የሚያደርገን። ለመሆኑ ይህ የውስጣችን ጨካኝ ዳኛ ከየት መጣ? ገና ከእናታችን ማህፀን ስንወጣ ራሳችንን ጠልተን አልተወለድም መቼስ። ይህ ድምጽ በጥንት ልጅነታችን የተበከለ መርዝ ነው። ምናልባት ልጅ እያለን ትልቅ ደረጃ ካልደረስክ ዋጋ የለህም እየተባለን የተባልነው የትምህርት አይነት ይሆናል። ወይም ደግሞ ያደረግነው መልካም ነገር ማንም ሳያይ የሰራነው ትንሽ ስህተት ብቻ እየመረጡ የተቆጡን የቤተሰብ ወይም የመምህራን ድምጽ ነው። ገርማችኋል? ያ ድምጽ አድጎ ዛሬ የራሳችን ድምጽ ይመስለናል። ነገር ግን እውነታው ምንድነው? ያ ድምጽ ያንቺ ወይ ያንተ ድምጽ አይደለም። እሺ
ታዲያ ከዚህ ጥፋት ፈላጊ የውስጥ ዳኛ ጋር እንዴት ሰላም እናውርድ? ራሳችንን እንዴት እንውደድ? ትናንት በሰራው በተሳሳትኩት የራሴን ስወቅስ የራሴን ጎዳሁት። ፍጹም አይደለሁም ሰው ነኝና ይብቃኝ ወቀሳ፣ ይብቃኝ ጭንቀቱና ራሴን አልወቅስም ብል ከእንግዲህ በኋላ ራሴን እወዳለሁ ከሁሉም ሰው በላይ። ስህተቴን አርሜ ልራመዳለሁ ራሴ ይቅር ብዬል በሰላም ኖራራሁለው። በመጀመሪያ ደረጃ ያ ጥፋት ፈላጊ ድምጽ በውስጣችሁ አንቺ እኮ አይሳካልሽም አትችይም ብሎ መጮህ ሲጀምር ድምጹ የራሳችሁ እውነተኛ ማንነት አድርጋችሁ አትውሰዱት። ያ ድምጽ ያንቺ ድምጽ አይደለም። ያ ድምጽ የፍርሃትሽና ያለፈ ቁስል ድምጽ ነው። ድምጹን ከራሳችሁ ማንነት ለይታችሁ ስታውቁትና ይህን የእኔ እውነተኛ ማንነት አይደለም ብላችሁ ስትረዱ ድምጹ በነፍሳችሁ ላይ ያለውን ስልጣንና የበላይነት ወዲያውኑ ያጣል። እስኪ ራሳችሁን ጠይቁ። አብራችሁት የምትወዱት የቅርቡ ጓደኛችሁ አንዳች ነገር ቢሳሳት ወይም ቢወድቅ ሄዳችሁ አንተ ደካማ ነህ ምንም አታውቅም ብላችሁ በቁጣ ትገርፉታላችሁ? በፍጹም። እንደውም ምንድነው የምትሉት? አይዞን የሰው ልጅ ይሳሳታል ትማርበታለህ፣ እኔ ካንተ ጎን ነኝ አይደል ብላችሁ የምትሉት። ታዲያ ለሌላው ሰው የምትሰጡትን ይህንን ትልቅ ፍቅርና ርህራሄ ለምን ለገዛ ራሳችሁ ትነፍጉታላችሁ? ስህተት ስትሰሩ ወይም አንዳች ነገር ሲጎልባችሁ በቁጣ ራሳችሁን ከምትገርፉ ቆም በሉና አዎ ደክሜያለሁ፣ ሰው ነኝና እሳሳታለሁ፣ ግን ዛሬም ለራሴ ቆማለሁ በሉ። ለራሳችሁ ለስላሳና ሩሩ ቃል መናገርን ተለማመዱ። እውነት ይሰራል። አይምሯችን ጥፋት ፈላጊ የሚሆንበት ጊዜ የሰራናቸውን አበይት መልካም ነገሮች ይረሳና ያመለጠችውን አንዷን ትንሿን ስህተት ብቻ አጉልቶ ያሳየናል። ይታያችሁ፣ ይህ የአይምሯችን የተዛባ መነጽር ነው። ይህንን ለማስተካከል የሰራችኋቸውን መልካም ነገሮች ጆርናል አድርጉ። ዛሬ አዲስ የእጅ ስራ ሰርተሻል? ውዴ ጻፊው፣ ዛሬ ለአንድ ሰው መልካም ፈገግታ ሰጥተሃል? ግዴለህም እሱን ጻፈው። ዛሬ ወድቀሃል ወይም ለመነሳት ሞክረሃል? ግዴለም ጻፈው እሱን። ያ ጥፋት ፈላጊ ድምጽ መጥቶ አንቺ ወይም አንተ ምንም ዋጋ የለሽም ሲልሽ ያንን የጻፍሽውን ማስታወሻ አውጭና ለአይምሮሽ እውነቱን አሳየው። አይደለም ይኸው እነዚህን ሁሉ መልካም ነገሮች ሰርቻለሁ ብለሽ አይምሮሽን በእውነተኛ ማስረጃ አሸንፊው። አይምሮችን እውነቱን እንዲያይ አድርጊው። በቃ ማስረጃ አቅርቢለት። ስህተቴን አርሜ እራመዳለሁ ራሴ ይቅር ብዬ በሰላም እኖራለሁ። ውድ ቻናሌ ቤተሰቦች የዛሬው ወጋችን ይህንን ይመስል ነበር። እንዲሁም ከመግቢያው ምን እንደምሰራ አልገለጽኩላችሁም፣ በጣም ይቅርታ። የሰራነው ዳይኖሰር ነው። እንደወደዳችሁ ተስፋ አደርጋለሁ። በሳምንት 2 ቀን የምንለቃቸው ቆንጆ የእጅ ስራዎች ከቆንጆ ወጋ እንዲቀርብላችሁ ከፈለጋችሁ ፕሊዝ ሰብስክራይብ የምትለዋን በተን እንዲሁም የደወል ምልክቷን በመጫን ለወዳጅ ዘመዶቻችሁ ሼር እንድታረጉ በአክብሮት ጠይቃለሁ። በሚቀጥለው ተለየ ወግና የእጅ ስራ እስከምንገናኝ መልካም ቀን ይሁንላችሁ። ባይ